ለሌላ ሰው የባንክ አካውንት በስህተት ያስተላለፋችሁትን ገንዘብ እንዲመለስላችሁ መጠየቅ ትችላላችሁ ወይ? አዲስ የሰበር ውሳኔ ተሰጥቷል። ከአንቀጽ 2165 እስከ 2167 ካሉት ልዩ ሁኔታዎች አንዱ ስህተት ሳይኖር የተከፈለ ገንዘብን የሚመለከት ሲሆን ስህተት ሳይኖር ሊከፍለው የማይገባው ዕዳ መሆኑን እያወቀና የሚያስከፍለው ምክንያት አለመኖሩን እያወቀ በራሱ ፍቃድ ወይም በራሱ ተነሳሽነት ወይም በራሱ መልካም ፍቃድ ወይም ይሁንታ ምንም አይነት ጫና ሳይደረግበት ወይም ዛቻ ሳይደረግበት የሚያደርገውን ተግባር እያወቀ የግለሰቡን ወይም የተከሳሹን ሙሉ ስምና የባንኩን አካውንት ቁጥር የገንዘቡን መጠን በመጻፍና በፊርማው በማረጋገጥ ለተከሳሽ የባንክ አካውንት ያስተላለፈ ከሆነ የከፈለው ገንዘብ እንዲመለስለት መጠየቅ እንደማይችል በፍትሐ ብሔር ሕጉ አንቀጽ 2165 ላይ በግልጽ የተደነገገ ስለሆነ የከሳሽ ክስ ውድቅ ነው። በፌደራል መጀመሪያ ደረጃ ፍርድ ቤትና በፌደራል ከፍተኛ ፍርድ ቤት የተሰጡት ውሳኔዎችን በመሻር ተከሳሽ ወደ ባንክ አካውንቱ የገባለትን ገንዘብ እንዲመልስ በሕግ የሚገደድበት አግባብ የለም በማለት በቅጽ 26 በሰበር መዝገብ ቁጥር 175660 በሰጠው የሕግ ትርጉም መሰረት ለተከሳሽ ወስኗል።